ዲያብሎስን እኮ የምንጠራው ራሳችን ነን። በሩ ምን ከፍተን እኮ እኛ ነን። አንድ መነኩሴ የበቁ መነኩሴ መንገድ ይሄዳሉ። እየሰማችሁኝ ነው? ይሰማችኋል? ስሙ በደንብ ወንዶች፣ ይሰማችኋል? አዳምጡኝ በደንብ። ሚስጥር ነው እያስተማርኳቸው ያለው። አንድ መነኩሴ የበቃ ነው። መንገድ ሲሄድ ሲያድ ዲያብሎስን አገኘው። እየሰማችሁ አገኘው። አንተ አለው የክፋት ሁሉ መሰረት ለምንድን ነው አንተ እንደው ሰው የምታጣላ አለው። መነኩሴው ዲያብሎስን አባ አይሳሳቱ አላቸው። ከኔ ጋር ናቸው? ምን አላቸው? አይሳሳቱ። እኔ ካልጠሩኝ አልገባም። በእርግጥ የስህተት አባት ነኝ፣ የውሸት አባት ነኝ፣ ግን ሲጠሩኝ ነው ምገባ። ለማይጠሩኝ ሰዎች አልቀርብም፣ እፈራቸዋለሁኝ። እየጠራን ነው የምናመጣው በስራችን፣ በተንኮላችን፣ በምላሳችን። አሁን እንዲህ እያሉ እያወሩ እየተጓዙ እያለ አንድ መንደር ይደርሳሉ። አጋጣሚ ባልና ሚስት እየተጣሉ ይደርሳሉ። የሰማችሁ አባ እዚህ ቦታ እንቁም አላቸው። ቆሙ። ብለው ሲሳደቡ ቆይ ሴትዮዋ በስሩ ብዛት መሃል ምን አለች? አንተ ምን አለች? ተናገሩ። ሁሌ የምትሉት እኮ አንተ ሰይጣን አለች። አባ ተጠርቻለሁ ልግባ ይፍቀዱልኝ አለች። ከኔ ጋር ናችሁ? ተጠርቷል አልተጠራም? አለቅ። በዚህ ሰዓት ንጉሡ ውጡልኝ አላቸው። ሚያዝያ 14 ቀን ወጡ። ይህንን ቀን ፋሲካ አሉት። ምን ማለት ነው? ምን አልኳችሁ? ማለፍ ወይም መሻገር። መልአከ ሞት አልፎ የሄደበት፣ መልአከ ጽልመት መልአከ ሞት የበኩሩን ሳያጠፋ ከነሱ አልፎ የሄደበት፣ ደሙን በራቸው ላይ የቀቡበት ቀን ፋሲካ ወይም ማለፍ ተብሎ ተተርጉሟል ማለት ነው። ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምራችሁ ቤታችሁ ሄዳችሁ አንብቡ ሙሉን ታሪክ። አሞሪዎንን ኃጢአቱ እስኪፈጸም ኃጢአቱን ፈጽሞ እስኪሰራ እታገሰዋለሁ ነው ያለው እግዚአብሔር። ይጠብቀናል። ረስቶን አይደለም፣ በደላችን ጠፍቶት አይደለም። እስከ መጨረሻውን እስክንሰራ ይጠብቀናል። ንስሐ እንድንገባ ነው። ማንም መለስ ከሆነ ጠብቆ ይቀጣናል እግዚአብሔር። አዎ የኢትዮጵያን መከራ የሚያስቆም የቤተ ክርስቲያንን ችግር፣ ዘረኝነቱን፣ ሌብነቱን፣ ዘራፊነቱን የሚያስወግድ እንባ እግዚአብሔር ይስጠን። እንደ ራሔል ያለ የብዙዎችን እንባ የሚያሳርግ የእሷ እንባ የመጨረሻ ማሳረጊያ ነበረ። ኢሃሎሩ በዚህ ሰማይ አምላከ እስራኤል አዶናይ፣ በዚህ ሰማይ ሁሉን ቻይ የሆነ እግዚአብሔር የለምን አለች። 9 ሰዓት ወደ ገነት ገባ። በመጀመሪያው በ9 ሰዓት ተባረረ። የሰማችሁ ነው። ተመልሶ ስንት ሰዓት ገባ? አዳም ስንት ሰዓት ላይ ዕፀ በለስ የበላው? እስቲ መምህራን አስተምሯቸዋል። ስንት ሰዓት ነው የበላው? ስንት ሰዓት ላይ የበላው? እስቲ አዳም ተብላችሁ ተምራችኋል። 6 ሰዓት። ዛሬ እንደው ትምህርት ቤት የምትማሩ አስኳላ ትምህርት ቤት 6 ሰዓት ላይ እንቅልፍ ይላችኋል አይላችሁ? በጣም የእንቅልፍ ሰዓት ነው። 6 ሰዓት ጀምሮ እስከ 7 ሰዓት የድብርት ሰዓት ነው። የሚገርማችሁ ነገር አዳም ዕፀ በለስ የበላባት ሰዓት ነው፣ የሳተበት ሰዓት ነው። ጌታ ደግሞ በተመሳሳይ በእንጨት ፍሬ የወደቀውን አዳም በእንጨት 6 ሰዓት ላይ ሰቅሎ አዳነው። አይገርማችሁ? ሰዓቷ እራሷ ተመሳሳይ ናት። የሚገርማችሁ ነገር እያንዳንዷ ተአምር የተፈጸመችው በእያንዳንዷ። አሁን ይህን ምስጢር ያመጣሁት ለምንድን ነው ትበሉኝ?
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለብርሃነ ትንሣኤው አደረሳችሁ። አመስግኑ። አበው መነኮሳት፣ አየንተ እግዚአብሔር ካህናት፣ መምህራነ ወንጌል፣ ዘማሪያን፣ አልባሰ እግዚአብሔር የተባላችሁ ምእመናን፣ ምእመናት፣ ወንዶችም ሴቶችም ሕፃናትም ጭምር እንደምን ከረማችሁ? እንደምን አላችሁ? እንደምን አመሻችሁ? የሠራዊት ጌታ የሚስጥር ገበታ መጋቢ አእላፍ አቃቤ ፍጥረታት አምሳየ ዓለማት ማእመረ ውሃት መድኃኔ ዓለም ስሙ ለዘለዓለም ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። እንግዲህ ዘመኑ ዘመነ ፋሲካ ነው፣ የደስታ በዓል ነው። ስለዚህ የትምህርታችንም ርዕስ ፋሲካ ወይም ማለፍ የሚል ይሆናል። እስቲ አብራችሁኝ በሉ። ምን አልኳችሁ? ትርጉሙን ምን አልኳችሁ? ወይም መሻገር፣ ማለፍ ወይም መሻገር ማለት ነው። እንግዲህ ይህ ፋሲካ የተጀመረው በሕገ ልቡና ነው። ሕገ ኦሪት ልትጀምር ሕገ ልቡና ልትፈጸም በነበረችበት ዘመን የተጀመረ በዓል ነው። ቅዱስ ያሬድ ዛቲ ዕለት አባይ ቅድስት ይእቲ ፋሲካሁ ለእግዚአብሔር ስብኩ ወዜኑ በትስብእት ተስካረ ትንሣኤሁ ለመድኃኒነ ብሏል። ይህች ዕለት ታላቅ የተቀደሰች የእግዚአብሔር ፋሲካ ናት። ስበኩ፣ ስለዚች ዜናዋን ተናገሩ፣ አውሩ፣ ለዓለም መስክሩ፣ በደስታ የጌታችንን የመድኃኒታችንን የትንሣኤውን በዓል አክብሩ ብሎ አዞናል ማለት ነው። እንግዲህ እግዚአብሔር በመጀመሪያው ፋሲካ የሚለው ቃል በራሱ በዕብራይስጥ ፓሳህ ይባላል። ይህ በዓል በሙሴ ዘመን እስራኤላውያን ግብፅ ተሰደው መከራውን ሰምተው 215 ዓመት ነገ ይሁን ዛሬ ይሁን እያሉ እንደ ምጥ ይዟቸው ኖረው 215 ዓመት ደግሞ ግብፅ ላይ ተሰቃይተዋል። በዚህ ምክንያት እግዚአብሔር በአንዲት ራሔል በምትባል እናት እንባ ምክንያት የእሷ እንባ የ215 ዓመቱን እንባ ያሳረገ እንባ ነው። እንዲህ አይነት እንባ ይስጠን እግዚአብሔር። አዎ የኢትዮጵያን መከራ የሚያስቆም የቤተ ክርስቲያንን ችግር፣ ዘረኝነቱን፣ ሌብነቱን፣ ዘራፊነቱን የሚያስወግድ እንባ እግዚአብሔር ይስጠን። እንደ ራሔል ያለ የብዙዎችን እንባ የሚያሳርግ የእሷ እንባ የመጨረሻ ማሳረጊያ ነበረ። ኢሃሎኑ በዚህ ሰማይ አምላከ እስራኤል አዶናይ፣ በዚህ ሰማይ ሁሉን ቻይ የሆነ እግዚአብሔር የለምን አለች። ለምን? መንታ ልጆቿን በጭቃ ውስጥ ረግጣ እዚያው እንድትወልድ አድርገዋት ነበር። የግፍ ጭካኔ፣ የጭካኔ ጥግ
የጭካኔ መጨረሻው ይህ ነው። ጭካኔ እየበዛ ሲመጣ ነፃነት እየታወጀ ይመጣል። ከኔ ጋር ናችሁ? አዎ። ጭካኔ እየበዛ ሲሄድ ወደ ጥጉ እስከ መጨረሻው ሲደርስ እግዚአብሔር ደግሞ ነፃነትን እያወጀ ይመጣል። ይታገሳል። አሞሪዎንን ኃጢአቱ እስኪፈጸም ኃጢአቱን ፈጽሞ እስኪሰራ እታገሰዋለሁ ነው ያለው እግዚአብሔር። ይጠብቀናል። ረስቶን አይደለም፣ በደላችን ጠፍቶት አይደለም። እስከ መጨረሻውን እስክንሰራ ይጠብቀናል። ንስሐ እንድንገባ ነው። ማንም መለስ ከሆነ ጠብቆ ይቀጣናል። በዚህ ምክንያት እግዚአብሔር የሕዝቤን መከራ አየሁ ብሎ ሙሴን ጠራው። ሙሴ ወደ ግብፅ ወረደ። በዚህም ሰዓት እስራኤላውያንን አስተምሮ በ10 መቅሰፍት በ11ኛው ውሃ ስጥመት እስራኤልን አሻግሯቸዋል። በዚህ ሰዓት ነው ያ የተሻገሩበት ከግብፅ የወጡበት ሚያዝያ 14 ቀን የመጀመሪያ ወራችሁ ይሁን ብሎ እግዚአብሔር አዘዛቸው። ሚያዝያ ስንት ቀን? ሚያዝያ 14 ቀን። እንዲህ ይላል ቃሉ፣ ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ፣ እኔም የግብፅን አገር እመታለሁ። በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህም ቀን መታሰቢያ ይሁናችሁ፣ ለእግዚአብሔርን በዓል ታደርጉታላችሁ አለ። ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምራችሁ እስከ መጨረሻው ቤታችሁ ላይ አንብቡት፣ ታሪኩን ታገኙታላችሁ። ዓመት የሞላው በግ ቀንዱ ያልከረከረ ፀጉሩ ያላረረ ይህንን በግ ጥፍሩ ያልዘረዘረ ዓመት የሞላው በግ እረዱ አላቸው። ደሙን ጉበኑና መቃኑ ላይ ቀቡት አላቸው። ከኔ ጋር ናችሁ? ምኑ ላይ ቀቡት አላቸው? ጉበኑና መቃን። በር ታውቃላችሁ አይደል? የከተማ ልጆች ላታውቁ ትችላላችሁ። አዎ፣ በራችን ላይ ጉበን ይባላል፣ መቃን ይባላል። አባቶቻችሁን ጠይቁ፣ የትኛው እንደሆነ ጉበን የትኛው እንደሆነ መቃን ጠይቁ። ሽማግሌዎች ይነግሯቸዋል። እናንተ እንድጠየቅ እንጂ እንጠይቅ ማለት ብዙ ጊዜ አትችሉም እንጂ እግዚአብሔር ይሁነን። አዎ፣ ቀቡት አላቸው። በዚህ ሰዓት ደሙን እያየው ያልፋል መልአከ ሞት አይነካችሁም አላቸው እግዚአብሔር። አያችሁ፣ ደሙ ያለበት ቤት ሁሉ በኩረ ሞት የመጀመሪያ ልጅ አልሞተባቸውም እስራኤላውያን። ግብጾች ግን ከንጉሱ ጀምሮ በወፍጮ እስከምትፈጨው አገልጋይ ድረስ የበኩር ልጃቸው ሞተባቸው። በዚህ ሰዓት አንዱ በአንዱ ቤት ለቅሶ አልደረሰም ይላል መጽሐፍ። ከኔ ጋር ናቸው? ለምንድን ነው አንዱ በአንዱ ቤት ለቅሶ ያልደረሰው? በየቤቱ ምን አለ? ከእንዲህ መከራ ያደነን እግዚአብሔር ልቡና ይስጠን፣ ኢትዮጵያን ይታደግልን። አያችሁ፣ በየቤቱ ለቅሶ አለ። የበኩር ልጅ ሞቷል በየቤቱ ከንጉሱ ጀምሮ። በዚህን ሰዓት ንጉሱ ውጡልኝ አላቸው። ሚያዝያ 14 ቀን ወጡ። ይህንን ቀን ፋሲካ አሉት። ምን ማለት ነው? ምን አልኳችሁ? ማለፍ ወይም መሻገር። መልአከ ሞት አልፎ የሄደበት፣ መልአከ ጽልመት መልአከ ሞት የበኩሩን ሳያጠፋ ከነሱ አልፎ የሄደበት፣ ደሙን በራቸው ላይ የቀቡበት ቀን ፋሲካ ወይም ማለፍ ተብሎ ተተርጉሟል ማለት ነው። ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምራችሁ ቤታችሁ ሄዳችሁ አንብቡ ሙሉን ታሪክ። በዚያን ሰዓት ያልቦካውን ሊጥ ተሸክመው ወጡ ይላል። ከኔ ጋር ናችሁ? እርሾ የሌለው ያልቦካ ሊጥ ተሸክመው ወጡ ይላል። ይሄ ምስጢር አለው። እንዲህ ይላል መጽሐፉ ላይ
7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያው ቀን እርሾውን ከቤታችሁ ታወጣላችሁ። ከመጀመሪያው ቀን አንስቶ እስከ 7ኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ ይላል። ከኔ ጋር ናችሁ? አዎ፣ እርሾ የሌለው ብሉ። አሁን እናቶቻችን ዝም ብሎ ቡካ ቡካ አርገን ጋግረን የጋገርነው ቂጣ እርሾ የሌለው ለሆድ ይመቻል? አይመችም አይደል? አዎ፣ ይቆረቁራል ሆድ ላይ። አዎ፣ ያ የምን ምሳሌ ነው? 215 ዓመት በግብፅ ያገኙትን መከራ እንዲያስታውሱ ነው። እዚያ ላይ ደግሞ በጉን አርደው መራራ ቅጠል ጨምሮ እንዲበሉበት ታዘዋል። ይሄ ራሱን የቻለ አዲስ ኪዳንም ትርጓሜ አለው። በዚያን ጊዜ ግን ያ መራራ ቅጠል በግብፅ ያዩትን መራራ ስቃይ እንዲያስታውሱ ጭምር ነው። የኋላው ትርጓሜ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሞትና ምንድን ነው የጠጣው? ከርቤ። አይሁድ አጠጡ አላሉትም፣ መራራ አጠጡት። የዚያ ምሳሌ ነው። አስተውሉ። እኛም ለአፋችን ምረስ ሲሰማው ስንት ሰዓት ነው የምንጾመው? ስጋው ደግሞ ለመቀበል እስቲ የሚነግረኝ ከእናንተ አለ? ስንት ሰዓት ነው የምንጾም? 18። እግዚአብሔር ይስጣችሁ። 18 ሰዓት ከመቼ ጀምሮ እስከ መቼ ያለው ነው? እስቲ የሚነግረኝ ሰው አለ? እንዴት ነው የምንቆጥረው? ከሐሙስ ከምሽቱ 3 ሰዓት በኋላ እስኪነጋ ስንት ሰዓት አለ? 9 ሰዓት። ጌታ ቅድስት ነፍሱ ከቅድስት ሥጋው ዓርብ ዕለት ስንት ሰዓት ላይ ተለየች? 9። ስንት ሆነ ድምሩ? ስንት ሆነ? 18 ሰዓት። ለዚህ ነው የምንጾም፣ ዝም ብለን እንዳይመስላችሁ። ጌታ በሐሙስ ማታ ከምሽቱ 3 ሰዓት ተያዘ፣ መከራ መቀበል ጀመረ። ከሌሊቱ 9 ሰዓት ከቀኑ 9 ሰዓት 18 ሰዓት ነው የኛ አምላክ ለኔና ለናንተ በደል ለኔና ለናንተ ኃጢአት የተሰቃየባቸው ሰዓታት ናቸው እነዚህ። ይሄን ለማስታወት ሥጋው ደግሞ ለመቀበል 18 ሰዓት እንጾማለን። ከዛሬ ጀምሮ ሰው ቢጠይቃችሁ መልሳችሁ ይሄ ነው። 18ቱ ሰዓት ከሐሙስ ምሽት 3 ሰዓት እስከ ዓርብ 9 ሰዓት ያለው ሰዓት ነው። ይሄ ነው። ይሄን ለማስተማር ነው በምሳሌ መልኩ መራራ ቅጠል ጨምራችሁ ብሉ። በዚያን ዘመን የግብፁን መከራ እንዲያስታውሱ የ215 ዓመት ወንድ ልጅ ይገደል ተብሎ አዋጅ ታውጆ መከራቸውን ሲበሉ የነበሩበት ዘመን፣ ሲሰቃዩ የነበሩበት ጡብ ሲረግጡ የነበሩበት ዘመን እንዲያስታውሱ፣ ለኋላው ግን የሥጋው ደሙን ምስጢር ክርስቶስ የሚሰቃይበትን ሰዓት ለማስተማር ይህንን አድርጓል። ይህን ቀን ሚያዝያ 14ን ቀን ፋሲካ ብለው እንዲያከብሩ በመጽሐፍ ታዟል። ማለፍ ማለት ነው፣ መሻገር ማለት ነው። ኤርትራን በደረቅ የተሻገሩበት መልአከ ሞት ደሙን እያየስ እነሱን ሞተ በኩሩ ሳያገኛቸው አልፎ የሄደበት ስለሆነ ፋሲካ ወይም ማለፍ ወይም መሻገር ብለው ትርጓሜ ሰጥተው እስከ ዛሬ ድረስ እስራኤላውያን አይሁድ ያከብሩታል ማለት ነው። እንግዲህ ኢየሱስ ክርስቶስ የተሰቀለበት ሳምንትም የፋሲካ ሳምንት ነው። ከኔ ጋር ናቸው? የምን ሳምንት ነው? የዚህ ከግብፅ የወጡበት የፋሲካ ሳምንት ነው። ክርስቶስም የተሰቀለው ይገርማችኋል። ክርስቶስ ከቀኑ ቀን ከሰዓቱ ሰዓት ከደቂቃው ደቂቃ አላጓደለም። አዳም ሲፈጠር 9 ሰዓት ላይ ነው የገባው ወደ ገነት። ከኔ ጋር ናቸው? ኤልዳ የምትባል ቦታ ላይ ነው የተፈጠረው። ሔዋን 80 ቀኗን ጠብቃ ነው የገባችው። ለዚህ ነው ዛሬ ሴቶች ወንድና ሴት መንታ ስትወልዱ ወንዱ በሞግዚት መጥቶ ክርስትና ይነሳል፣ ሴቷ ከእናቷ ጋር ቆይታ በ80 ቀኗ ትነሳለች። ለምን? አዳም ይህንን መጽሐፈ ኩፋሌ ምዕራፍ 4 ያንብቡ ቤታችሁ ሄዳችሁ። አዳም በ40 ቀኑ ገነት ገባ። ሔዋን ደግሞ ቀኗን ጠብቃ በ80 ቀኗ ወደ ገነት ገባች።
ይስማችሁ። ጠብቃ ቀኗን የገባችው 80 ቀንና 40 ቀኗን ጠብቃ ነው። ክርስቶስ የተሰቀለበት ሳምንት የፋሲካ ሳምንት ነው። ሉቃስ ምዕራፍ 22 14 እስከ 16፣ ዮሐንስ ወንጌል ምዕራፍ 18። ይሄን ቤታችሁ ሄዳችሁ አንብቡት። በፋሲካ ሳምንት ነው። ለምን ብትሉኝ አሁን የአዳምን 9 ሰዓት መግባት ያመጣውን ለምንድን ነው? ተመልሶ የሚገባው ስንት ሰዓት ላይ ነው? አዳም ወደ ገነት፣ ጌታ ስንት ሰዓት ላይ ነው ወደ ሲኦል ሄደው? ቅድስት ሥጋው ከቅድስት ነፍሱ ስንት ሰዓት ላይ ተለየች? 9 ሰዓት ብያቸዋለሁ። ሄደ ወደ ሲኦል ሄደና ምን አለ? እለ ውስተ ሲኦል ጻኡ ወለ ውስተ ትመት ተከሰቱ ነው ርእዩ ብርሃነ አብየ። አዎ በጨለማ ያላችሁ ተገለጡ፣ በሲኦል ያላችሁ ውጡ፣ ኑ ትልቁን ብርሃን እኔን እዩ ብሎ አስወጣቸው። በዚያን ሰዓት አዳም ተንሱ ለጸሎት አለ። ከኔ ጋር ናቸው። ዲያቆኑ ዛሬ ከቄሱ ቀድሞ አይደል ተንሱ ለጸሎት የሚል? አዎ ህዝቡ ምን አለ? ህዝቡ ቀጥሎ ምን አለ? ንገሩኝ። ምንድን ነው የምትሉት? ዲያቆኑ ተንሱ ለጸሎት ሲል እናንተ ምን ነው የምትሉት? እግዚኦ ተሳሃለና አቤቱ ይቅር በለናል። ጌታ ምን አለ? ሰላም ለኩልክሙ አለ። ህዝቡ ምን አለ? ምስለ መንፈስከ ብሎ ከሲኦል ወጡ። ከመጣይዋ አንፈራጠት ሔዋ ይላል ደራሲው። ሔዋን የስህተት መጀመሪያ ነበረችና ከሲኦልም የመጀመሪያ ወጪዋ እሷ ነበረች። እንደ አንበሳ እየዘለለች ወጣች። ዛሬ በገጠር ሄዳችሁ ታዩ እንደሆነ ባል ከኋላ ከኋላ ነው የሚሄድ፣ ሴት ከፊት ከፊት ነው የምትሄድ። እንደው ገጠር ያደጋችሁ ሰዎች ካላችሁ ናው ትልቆች አባቶች ታውቃላችሁ። ገጠር ያደጋችሁ ሴት ከኋላ አትሄድም። መንገድ ሲሄዱ ገጠር ፊት ለፊት ነው የምትሄድ። ይህ ሚስጥር አለው፣ ዝም ብሎ እንዳይመስላችሁ ናው። በቅሎም ተቀምጦ አሁን ባልና ሚስት ለየብቻ በቅሎ ተቀምጦ ሲሄዱ እሷ ፊት ለፊት ነው የምትሄደው፣ ባልየው ከኋላ ተከትሎ ነው የሚሄድ። ደጀኗ ስለሆነ ነው ባልየው። ከኔ ጋር ናችሁ? ደጀን ለመሆን ያብቃችሁ ወንዶች፣ አሜን በሉ እንጂ። ሴቶችም ለመከበር ያብቃችሁ፣ ከመንጣጣት ያድናችሁ። አዎ ተስማምታችሁ እሱም ደጀኑ ነው፣ እናንተም ተከብራችሁ እንደ ሴትነታችሁ ቤታችሁን ለማሞቅ ያብቃችሁ እግዚአብሔር። እና አዳም 9 ሰዓት ወደ ገነት ገባ። በመጀመሪያው በ9 ሰዓት ተባረረ። የሰማችሁ ነው። ተመልሶ ስንት ሰዓት ገባ? አዳም ስንት ሰዓት ላይ ዕፀ በለስ የበላው? እስቲ መምህራን አስተምሯቸዋል። ስንት ሰዓት ነው የበላው? ስንት ሰዓት ላይ ነው የበላው? እስቲ አዳም ተብላችሁ ተምራችኋል። 6 ሰዓት። ዛሬ እንደው ትምህርት ቤት የምትማሩ አስኳላ ትምህርት ቤት 6 ሰዓት ላይ እንቅልፍ ይላችኋል አይላችሁ? በጣም የእንቅልፍ ሰዓት ነው። 6 ሰዓት ጀምሮ እስከ 7 ሰዓት የድብርት ሰዓት ነው። የሚገርማችሁ ነገር አዳም ዕፀ በለስ የበላባት ሰዓት ነው፣ የሳተበት ሰዓት ነው። ጌታ ደግሞ በተመሳሳይ በእንጨት ፍሬ የወደቀውን አዳም በእንጨት 6 ሰዓት ላይ ሰቅሎ አዳነው። አይገርማችሁ? ሰዓቷ እራሷ ተመሳሳይ ናት። የሚገርማችሁ ነገር እያንዳንዷ ተአምር የተፈጸመችው በእያንዳንዷ። አሁን ይህን ምስጢር ያመጣሁት ለምንድን ነው ትበሉኝ? ጌታ የተሰቀለበት ሳምንት የምን ሳምንት ነው ብያችኋለሁ? ሴቶቹ መልሱ ሁላችሁም የምን ሳምንት ነው? የፋሲካ ሳምንት ነው ስላልኳቸው ያንን የኦሪቱን የገልቡናውን ፋሲካ እንደገና በአዲሱ ፋሲካ ለመተካት ክርስቶስ በፋሲካ ነው ትንሣኤውን ያደረገው፣ ስቅለቱን የሚያደረገው፣ ደሙን የሚያፈሰሰው። እስራኤላውያን ከግብፅ ሲወጡ በራቸው ላይ ደም ቀብተው እንደወጡ ክርስቶስ ምኑን አፈሰሰልን? ምኑን ቆረሰልን? ስጋውን ቆረሰልን። ምኑን አፈሰሰልን? ደሙን አፈሰሰልን። ተቀብለን ለመጠቀም ሁላችንም ያብቃል። አዎ አያችሁ፣ ለዚህ ነው ንጹሕ በግ የሆነው ክርስቶስ ደሙን ያፈሰሰልን ፋሲካችን ይባላል። ምን ይባላል? ክርስቶስ ምናችን ይባላል? ፋሲካችን የተባለበትን ምክንያት ኋላ እንዘረዝረዋለን። እንዲህ ይላል
በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 6-8 ላይ መመካታችሁ መልካም አይደለም፣ ጥቂት እርሾ ሊጡን ሁሉ እንዲያቦካ ታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ አለ። ከኔ ጋር ናችሁ? ምኑን አስወግዱ? አሮጌውን። አዎ ከነ ስራው፣ ከነ ኮተቱ፣ ከነ ክርፋቱ ዲያብሎስን ከውስጣችሁ አስወግዱ ማለት ነው። አዎ ከነ ክርፋቱ፣ ከነ ኃጢአቱ፣ ከነ ዝሙቱ፣ ከነ ቂም በቀለኝነቱ፣ ከነ ዘረኝነቱ፣ ከነ ሌብነቱ። ይኸው ለዲያብሎስ ስራ ነው። ከነዚህ ሁሉ ዲያብሎስን ከውስጣችሁ አስወግዱ። ለማስወገድ ያብቃል። አዎ ዲያብሎስን እኮ የምንጠራው ራሳችን ነን። በሩ ምን ከፍት ልኮኛ ነን። አንድ መነኩሴ፣ የበቁ መነኩሴ መንገድ ይሄዳሉ። እየሰማችሁኝ ነው? ይሰማችኋል? ስሙ በደንብ ወንዶች፣ ይሰማችኋል? አዳምጡኝ በደንብ። ሚስጥር ነው እያስተማርኳቸው ያለው። አንድ መነኩሴ የበቃ ነው። መንገድ ሲሄድ ዲያብሎስን አገኘው። እየሰማችሁኝ? አገኘው። አንተ አለው የክፋት ሁሉ መሰረት ለምንድን ነው አንተ እንደው ሰው የምታጣላ አለው። መነኩሴው ዲያብሎስን አባ አይሳሳቱ አላቸው። ከኔ ጋር ናቸው? ምን አላቸው? አይሳሳቱ። እኔ ካልጠሩኝ አልገባም። በእርግጥ የስህተት አባት ነኝ፣ የውሸት አባት ነኝ፣ ግን ሲጠሩኝ ነው ምገባ። ለማይጠሩኝ ሰዎች አልቀርብም፣ እፈራቸዋለሁኝ። እየጠራን ነው የምናመጣው በስራችን፣ በተንኮላችን፣ በምላሳችን። አሁን እንዲህ እያሉ እያወሩ እየተጓዙ እያለ አንድ መንደር ይደርሳሉ። አጋጣሚ ባልና ሚስት እየተጣሉ ይደርሳሉ። የሰማችሁን? አባ እዚህ ቦታ እንቁም አላቸው። ቆሙ። ብለው ሲሳደቡ ቆይ ሴትዮዋ በስሩ ብዛት መሃል ምን አለች? አንተ ምን አለች? ተናገሩ። ሁሌ የምትሉት እኮ አንተ ሰይጣን አለች። አባ ተጠርቻለሁ ልግባ ይፍቀዱልኝ አለች። ከኔ ጋር ናችሁ? ተጠርቷል አልተጠራም? አለቅ። ይሄ ነው። አስተውሉ። ጠርተን የምናመጣው ራሳችን ነን። ሞትን የምንጠራው እኛ ነን። ክርስቶስ እኮ ለመሰቀል ያበቃው እኮ የአዳምና ኃጢአት የሔዋን ኃጢአት ሞትን ስቦ አምጥተው እኮ ሰው እኮ እንዲሞቱ አይደለም ነበር የተፈጠረው። ሞትን እኮ የፈጠረው ሰው ራሱ። አስተውሉ። ይህ ነው። ስለዚህ ምን አለ ሐዋርያው? አሮጌውን ሰው አውጥታችሁ ጣሉት። አሮጌውን እርሾ አስወግዱ አለ። ለምን አለ? መልሱ ሊሰጠን ነው። ፋሲካችን ክርስቶስ ታርዷልና ሲልል በለው አንድ ጊዜ። ማን ታርዷል አለ? ማን ታርዷል አለ? ፋሲካችን ክርስቶስ ታርዷልና አሮጌውን እርሾ አስወግዱ፣ ክፋትን፣ ተንኮልን አስወግዱ። እንግዲህ አለ ፋሲካችን ክርስቶስ ታርዷልና፣ ስለዚህ አለ አዳምጧት። ከእንግዲህ በኋላ ማነበው በደንብ ስሙኝ፣ በማርያም ልባችሁ ሌላ ቦታ እንዳይሄድ። ስለዚህ አለ በቅንነትና በእውነት ከኔ ጋር ናቸው። በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም። ተረጎሙ። አየህ፣ ደገኛ መጽሐፍ የተናገረውን ሳይተረጉም አይሄድም። አየሁ፣ በእውነትና በፍቅር እንጂ በክፋት በግፍ በአሮጌው እርሾ አንኖር። ለምን? ፋሲካችን ክርስቶስ ስለታረደ። እውነተኛው አምላክ፣ እውነተኛው አባት፣ ከኃጢአት የተሸጋገርንበት፣ ከበደል የተሸጋገርንበት አባታችን ስለታረደ በክፋት በግፍ እርሾ አይደለም፣ በእውነት እርሾ፣ በእውነት በቅንነት
ቅንነት ይኖረን። ቅን ያርገን እግዚአብሔር። ቅን ከመሆን ያድነን። ቅን ለመሆን ያብቃን። ለዚህ ነው ቅዱስ ዳዊት በመዝሙር 131 ላይ ተዘከሮ እግዚኦ ለዳዊት ወለኩሉ የዋሃቱ፣ አቤቱ ዳዊትንና ገርነቱን አስባል። እናት አለ አየው ዳዊትና ምኑን አለ ገር ለመሆን ያብቃን። እባካችሁ ቅን እንሁን። ዋጋ የማያስከፍል ከእግዚአብሔር ጋር የሚያስታርቅ ድካም የሌለው ቅንነት ነው። ክፋት ዋጋ ያስከፍላል። አንድ ሰው ከሰው ጋር ሊጣላ ሲፈልግ ሽመል ሊቆርጥ ይሄዳል አለ ዮሐንስ አፈወርቅ። ድካም እኮ ነው። ጫካ ይሄዳል፣ ሽመል ይቆርጣል። ወንድሙ ለመምታት እኮ ነው። መጀመሪያ ክፋትን ያስባል አለ። ከወንድሙ ይጣላል አለ። ሽመል ሊቆርጥ ይሄዳል አለ። ጊዜውን ያባክናል። ፍቅር ግን ወጪ የለውም። ከኔ ጋር ናቸው። ፍቅር ምን የለውም? ገቢ እንጂ ወጪ የለውም። ፍቅር ገቢ እንጂ ወጪ የለውም። ጸብ ግን ወጪ አለው። እግዚአብሔር የፍቅር ሰዎች ያድርገን፣ ቅኖች ያድርገን፣ ገር ለመሆን ያብቃን። ይሄ ነው አባቶቻችን ልንከተል ይገባል። እንዲህ ይላል በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 ላይ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። በማን ደም? በክርስቶስ ደም እንደተዋጃችሁ ታውቃላችሁ። ስለዚህ ክፋትን፣ ተንኮልን፣ ምቀኝነትን ከውስጣችን ልናወጣ ያስፈልጋል። ፋሲካ ማለት መሻገር ማለፍ ማለት። ለዚህ ነው ቅዱስ ያሬድ የሀገራችን ሊቅ ፋሲካ ብሂል ማይዶት ብሂል ብሏል። ከኔ ጋር ናቸው። ፋሲካ ማለት መሻገር ማለት ነው አለ ቅዱስ ያሬድ። መሻገር ፋሲካ ብሂል ማይዶት ብሂል። ከምንድን ነው የምንሻገረው? አሁን ወደ ዝርዝር ጉዳይ ልንገባ ነው። ከምንድን ነው የተሻገርነው? ክርስቶስ ከምንድን ነው ያሻገረን? እስራኤላውያን ከግብፅ መከራ ወጡ። ኤርትራን ከፍለው በደረቅ ተሻገሩ። እነሱን ያሰቃዩአቸው የነበሩ ሰዎች ከነንጎሳቸው በባህር ከነፈረሳቸው ሰጠሙ። እንዲህ አድርጎ አሻግሮ ከነዓን ምድረ ርስት የምድራዊት ኢየሩሳሌም አስገባቸው። እኛስ ክርስቶስ ከምን አሻግሮን ነው ፋሲካችን የምንለው? አሻጋሪያችን፣ አሳላፊያችን ከምንድን ነው ያሳለፈን? ከምንድን ነው ያሻገረን? እስቲ አንዳንድ ዝርዝር ጉዳዮችን እንመልከት። በመጀመሪያ ከኔ ጋር በሉ ከመስዋዕተ ኦሪት በሉ እንጂ ከመስዋዕተ ኦሪት ከበግ መስዋዕት ወደ መስዋዕተ ሐዲስ ወደ ክርስቶስ ደም የተሻገርንበት ነው። ተግባባን? አዎ። በግ ይሰዋ ነበር፣ በኦሪቱ ጊደር ይሰዋ ነበር፣ ርግብ ይሰዋ ነበር፣ ዋኖስ ይሰዋ ነበር። ያን ሁሉ ሽሮ መድኃኔ ዓለም ኢየሱስ ክርስቶስ ወደ እሱ ሥጋና ደም እንድንቀርብ ራሱን መስዋዕት አድርጎ ፋሲካችን ሆኖ በመስቀል ተሰቅሎ ደሙን አፍስሶ ሥጋውን ቆርሶ አሻገረን። ከኦሪት ወደ ሐዲስ ኪዳን፣ ከመስዋዕተ በግ ከበግ መስዋዕት ወደ ራሱ መስዋዕትነት፣ ወደ ራሱ ሥጋና ደም የተሻገርንበት ነው። እንዲህ ይላል ማቴዎስ 26 ቁጥር 28 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አላቸው፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ከኔ ጋር ናቸው።
ይሄን ያለው ማን ነው? መቼ ነው ይሄን የተናገረው? ሐሙስ ማታ ከመያዙ በፊት። እየሰማችሁ ነው? ነገ የሚፈሰው የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው ብሎ ባርኮ ሰጣቸው። ህብስቱን ሥጋው አድርጎ ደሙ ወይኑንም ደሙ አድርጎ ለውጦ ሰጣቸው። ስለዚህ ያንን ኦሪቱን መስዋዕት ከበሉ በኋላ እንደ ሕፃናት፣ ዛሬ ሕፃናት አይጾሙም አይደል? በቅዳሴ ሰዓት ብቻ ነው ሁለቷን ሰዓት የሚጾሙት። እንደ ሕፃናት እንደዛ የበሉትን የኦሪቱን መስዋዕት ከሆዳቸው አጥፍቶ አዲስ ኪዳን መስዋዕት ሥጋውን ቆርሶ ደሙን አፍሶ የሚያድንበትን ዓርብ የሚቆረሰውን ሥጋ ዓርብ የሚፈሰውን ደም ሐሙስ ማታ ለውጦ ሰጥቷቸው አቁርቧቸዋል። እየሰማችሁ ነው? ይሄ ነው ከኦሪት መስዋዕት ወደ አዲስ ኪዳን፣ ከበግ መስዋዕት ወደ ክርስቶስ ሥጋና ደም የተሻገርንበት ስለሆነ ክርስቶስ ፋሲካችን እንላለን። በዓሉንም ፋሲካ ብለን እናከብረዋለን። መሻገር ማለት ነው፣ ማለፍ ማለት ነው። እንግዲህ ዕብራውያን 10 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ቁጥር 9 እስከ 16 ቤታችሁን ቡሁ እናንተ ሁለተኛውን ሊያቆም ፊተኛውን ይሽራል ይላል። ሁለተኛውን ሊያቆም ፊተኛው ምን ያደርጋል? ይሽራል አለ ቅዱስ ጳውሎስ። በዚህ ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል አለ። ይህ ነው ፋሲካችን ክርስቶስ ያልነው የተሸጋገር ነው። ፋሲካ ብለን የምንጠራው በዓሉ ክርስቶስን ፋሲካችን የምንልበት ከኦሪት መስዋዕት ወደ አዲስ ኪዳን መስዋዕት ከበግ ወደ ራስ ወደ ክርስቶስ የተሻገርንበት ስለሆነ ነው። ሌላው ሁለተኛው ምክንያት አብራችሁ ይንፈሉ ከዓመተ ፍዳ ከዓመተ ዓለም ወደ ዓመተ ምሕረት የተሻገርንበት ነው። ፋሲካ ምንለው ለዚህ ነው። መሻገር ምንለው ከዓመተ ፍዳ ከዓመተ ዓለም ወደ ዓመተ ምሕረት የተሻገርንበት። አሁን ዘመናችን ምን ብለው ነው የምንቆጥረው? ዓመተ ምሕረት፣ የምሕረት ዓለም የዳነበት ክርስቶስ በመስቀል ተሰቅሎ በትንሣኤው ዓለምን ያዳነበት በትንሣኤው ብርሃን ዓለም የበራበት እነሆ ተነስቷል በመቃብር የለም የተባለበት የምሕረት ዓመት ስለሆነ ይህንን ነው ዓመተ ምሕረት። እንዲህ ይላል ቅዱስ ዳዊት መዝሙር 64 ቁጥር 11 እስከ 13 በቸርነት ዓመትን ታቀዳጃለህ፣ ምድረ በዳውም ስብን ይጠግባል። የምድረ በዳ ተራሮች ይረካሉ፣ ኮረብቶችም በደስታ ይታጠቃሉ። ማሰማሪያዎችን መንጎችን ለበሱ፣ ሸለቆችን በእህል ተሸፈኑ። በደስታ ይጮኻሉ ይዘምራሉም ብሎ በበጎች መስሎ እኛን ምእመናንን ያስተማረበት የዳዊት መዝሙር ነው። መዝሙር 64 ከቁጥር 13 እስከ 16። ቅዱስ ጴጥሮስም እንዲህ ሲል አስተምሮናል። በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 1 እስከ 6 እንዲህ የሚል ቃል እናገኛለን። ክርስቶስም በሥጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ። ከኔ ጋር ናችሁ? እንደማን ፈቃድ ኑሩ አለን? እንደማን ፈቃድ? እንደ እግዚአብሔር ፈቃድ ለመኖር ያብቃል፣ ለማስደሰት ያብቃል። የሞተልንን የተሰዋልንን ደሙን ያፈሰሰልን ሥጋው የቆረሰልንን አምላካችንን መድኃኔ ዓለም ኢየሱስ ክርስቶስን የእሱን ፈቃድ ፈጽመን ለመኖር ቅዱስ ፈቃድ ይሆንልን። አያችሁ፣ ይህን ዘማለ እንደ እግዚአብሔር ፈቃድ ኖሩ እንጂ እንደ ሰው ምኞት እንዳትኖሩ። እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በሥጋ መከራን የተቀበለ ኃጢአትን ትቷልና የአሕዛብን ፈቃድ ያደረጋችሁበት ዘመን ያ ዘመን ይብቃችሁ። ከኔ ጋር ናችሁ? የምን ዘመን? የአሕዛብን ዘመን። ምንድን ነው የአሕዛብን ዘመን? በመዳራትና በሥጋ ምኞት፣ በመዳራትና በሥጋ ምኞት፣ በስካር
በዘፈን ያለ ልክም በመጠጣት ነውር ባለበት በጣዖት ማምለክ፣ በጨሌ በቦረንትቻ ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል። ለምን? ፋሲካችን ክርስቶስ ታርዷል። እነዚህን የዲያብሎስ ስራዎች ተው ሲላል፣ እንደ ሰው ፈቃድ አትኑሩ፣ እንደ እግዚአብሔር ፈቃድ ለመኖር ሞክሩ። ይህ ነው መንግስቱ የሚያወርሰን፣ ወደ ሕጉ የሚመራን፣ ወደ ፈቃዱ የሚያስጠጋን፣ እሱ እንድንወድ የሚያደርገኝ፣ በቀኙ ለመቆም ፈቃዱን ለመፈጸም ብርሃን ለመልበስ ዘላለማዊ ሕይወት ለማግኘት የሚረዳን ይሄ ነው። ስለዚህ እንደ አሕዛብ ዘመን የኖራችሁበትን ዘመን ተው ይለናል መጽሐፍ። በኤፌሶን ምዕራፍ 4 ቁጥር 22 እስከ 24 ላይም እንዲህ ይላል፣ ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። አሮጌውን ሰው ምን አድርጉ? አታላዩን አሮጌውን ሰው ዲያብሎስን ከነስራው ከነኮተቱ ከነክርፋቱ ከነኃጢአቱ ከነስርቆቱ ከነዘረኝነቱ አስወግዳችሁ ውስጣችሁ አጥፉት። ዘረኞች አትሁኑ። እኔ ጎጃሜ ነኝ፣ እኔ ጎንደሬ ነኝ፣ እኔ ወሎ ነኝ፣ እኔ ትግሬ ነኝ፣ እኔ ጉራጌ ነኝ፣ እኔ ኦሮሞ ነኝ አትበሉ። ዘረኝነት በሽታ ነው። ዘረኝነት ከእግዚአብሔር የሚለይ ነው። አንድ ነን። ከአንድ አዳምና ሔዋን የተፈጠርን ነን። ቋንቋ በኃጢአት የመጣ ነው። በበደል የመጣ ነው። በቋንቋ አትመኩ፣ በዘረኝነት አትመኩ። በተለይ ካህናት ከዚህ ኃጢአት ውጡ። ግልጽ ነው የምናገረው እንጂ መነኮሳት ዛሬ በቤተ ክርስቲያን ዘረኛ ነን። ጎንደሬ ከጎንደሬ ጋር ነው የሚያወራው። ቄሱ ስጋው ነው እየፈተተ ውጡ ከዚህ ካህናት። ለዙ ምሳሌ መሆን አለብን። ጎጃሜ ከጎጃሜ ጋር ነው የሚያወራው። ወሎ ከወሎ ጋር ነው የሚያወራው። ጉራጌው ከጉራጌው ጋር ነው የሚያወራው። ኦሮሞ ከኦሮሞ ጋር ነው የሚያወራው። ዛሬ ሁላችን ይሄ ሚስጥር አይደለም፣ የአደባባይ ሚስጥር ነው። ግልጽ ነው። ዋሸው ወይ ከእኛ እስከ እናንተ ድረስ ዛሬ የተዘራብን መንፈስ ይሄ ነው። በደላችን በዝቶ ኃጢአታችን በዝቶ አንድ ስንሆን ከአንድ ግንድ መተን ተከፋፈልን። ትልቁ በሽታ የበደል በደል፣ የኃጢአት የክፋት ክፋት፣ እግዚአብሔር የሚያዝንበት እግዚአብሔር የሚያለቅስበት። ክርስቶስ እኮ ሲሰቀል መሬት ላይ ቆሞ አልተሰቀለም። ለምንድን ታውቃላችሁ? ማእከለ ምድር ወሰማይ ነው የተሰቀለው። አያችሁ፣ ከምድር ከፍ ብሎ ከሰማይ ዝቅ ብሎ ለሁሉም እኩል ነኝ ሲል ነው። ከኔ ጋር ናችሁ? ገብቷችኋል? ታዲያ አንተ ጌታ አምጥተህ ነው ዘረኝነት መሰብክ? ያልታደርክ ጠማማ ትውልድ። እኔ የምኖረው ጎንደር ነው፣ የተወለድኩ ሲዳሞ ነው። ደቡብ ተወልጄ 32 ዓመት ጎንደር ነው የምኖረው። አክሱም በዓት ሰርቼ ነው የምኖረው። ዛሬ ዘረኝነቱ ነግሷል። በደህናው ዘመን ስለሄድኩ ነው። ዛሬ ብሄር ኖሮ እዛው ታሪጄ ቀር ነበር። አያችሁ፣ ክፋታችን በዝቶ ዛሬ የሚያግተው ወንድም ወንድሙን ነው፣ የሚገለው ወንድም ወንድሙን ነው። እኔን ታሪክ ልንገራችሁ፣ የተደረገ ታሪክ። ኃጢአታችን ምን ላይ ምን እንደደረሰ እኔ በምኖርበት አካባቢ ነው። ሁለት ሰዎች ሰውየው ሊዘርፉት መጡ። ወጣቶች ናቸው። እየሰማችሁኝ ነው? አሁን በቅርብ የተደረገ ታሪክ ነው መነግራችሁ። የድሮ ዘመን አይደለም። ኃጢአታችን በዝቶ ምን ያህል እንደደረሰ፣ የገንዘብ ፍቅር፣ ተንኮል፣ ኃጢአት ምን ያህል ክፋትን እንዳስተማረን። ሌሊት ነው። ሰውየው ጠመንጃ ክላሽ አለው።
ጠንካራ ገበሬ ሀብታም ነው። ክላሹን እንዲቻርጎ ነው የሚተኛ። ጠርጣራ ነው፣ ብዙ አይተኛም። ይገርማችኋል። ጭንብላቸውን ለብሶ ጥልቅ አሉ። ሰውየው ገና ሲያያቸው ለምን እንደመጡ ስላወቀ ግንባራቸውን አላቸው። ከኔ ጋር ናቸው። ጠዋት ተከፍቶ ሲታይ ምን እንደሆነ ታውቃላችሁ? አንዱ የወንድሙ ልጅ፣ አንዱ የራሱ ልጅ። በሉ አስከሬኑን ከዚህ ውሰዱ አለ ሰውየው። እየሰማችሁ ነው? ቤት አስከሬን አይወጣም፣ ውሰዱልኝ አላችሁ። ነጭ ልብሱን ለብሶ ጠላውን እየጠጣ ጭራውን ይዞ አለ ቁጭ ብሎ። ከኔ ጋር ናችሁ? እንዲህ ደርሰናል። ምን ነው የምትሉት? እግዚአብሔር ተቆጥቶን የራሳችን በደል በዝቶ ፍቅረ ነዋይ በዝቶ ዛሬ እኮ መነኩሴ የሚሰርቅበት ዘመን ደርሰናል። እኔ ግልጽ ነው የምናገር። አትጥሩኝ ከፈለጋችሁ። ቆብ አድርጎ የሚሰርቅ ሰው የበዛበት ዘመን ደርሰናል እኮ ዛሬ። ጉቦ የሚበላበት ሞቱ ካለ በኋላ መንኩሶ፣ ይህ እኮ የሞት ምልክት ነው። መንኩሰ ሞተ ነው። ምናልባት ዛሬ በላ እያላቸው ነው የምትተረጉሙት። እንዲህ ነው። እግዚአብሔር ከዚህ ያድነን። ክርስቶስ ፋሲካችን ነፃ ካወጣን በኋላ እኛ ግን ነፃ አንወጣም ብለን በዚህ በደል ውስጥ ነው ያለነው። ምእመናን እውነት እንነጋገር ባካችሁ። ሁልጊዜ የተቀደሳችሁ የተከበራችሁ ቅዱሳን እናንተ ባትኖሩ ቤተክርስቲያን ትዘጋ ነበር። ረክ እናንተ ነው የምትጠብቁት ቤተክርስቲያን። እኔ ነኝ የምጠብቃት ቤተክርስቲያን ራሱ ነው በደሙ ይጠብቃት። ሞኙላ እውነት እንነጋገር፣ አንወሻሽ። እውነት እንስበክ። እናንተም ሆነ ሰው ዝም ብላችሁ ሲያመሰግኗችሁ ብቻ እልል አትበሉ። ሲሰድቧችሁ ምድል በሉ። ለምን? ስራችሁ ስለሚነገራችሁ፣ ስራችን ስለሚነገር። ምን አይነት እብድ መነኩሴ መጣ እንዳትሉኝ፣ ይቅርታ እንግዲህ አስተውሉ። ሕይወት ነው ይሄ። ተዋሻሽተን አይሆንም። ውዳሴ ከንቱ ገሎናል። ቅዱስ መባል ሰልችቶናል። ነጠላ ሸፍኖን እንጂ ሁላችንም ውስጣችን የነቀዘ ነው። ክርስቶስ ነፃ አውጥቶን አሻግሮን እያለ አንሻገርም ብለን መከራ እያየን ያለ ነው። ከዚህ ማጥ ውስጥ ኢትዮጵያን እግዚአብሔር በምሕረቱ ይማርልን። የመብራን አማላጅነት አይለየን። እባካችሁ ምእመናን ራሳችሁን ጠብቁ። አዎ አስተውሉ። ለዚህ ነው ፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ያለን። ለዚህ ከዚያ ፈንታ ምን እናድርግ? በአእምሯችሁ መንፈስ ታደሱ። ከኔ ጋር ናችሁ? በአእምሯችሁ መንፈስ ምን ሆኑ? ታደሱ። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ። አዳም 7 ዓመት ከ1 ወር ከ17 ቀን የለበሰውን ስጋ ለመልበስ ያብቃን ሁላችን። አያችሁ፣ ይህን ያለ ነው ሐዋርያው። ቅድስና ማለት ይሄ ነው። ክብር ማለት ይሄ ነው። ዘረኝነቱ አይደለም፣ ጉቦኝነቱ አይደለም፣ ሌብነቱ አይደለም፣ ፍቅረ ነዋዩ አይደለም። የሁሉ ኃጢአት በደል ነው፣ ከእግዚአብሔር የሚለየን ነው። ዝሙትን አስወግዱ፣ ቅንነትን ያዙ። ሕይወትን ከእናንተ ወጣቶች ራሳችሁን ጠብቁ። ሴቶች በተለይ ዝም ብላችሁ መኪና ስታዩ ሄዳችሁ አትደገፉ። ሱፍ የለበሰ ስታዩ አይናችሁ አይቃሽ። ራሳችሁን ጠብቁ። ራሳችሁን ካከበራችሁ የከበረ ሰው ታገኛላችሁ። ራሳችሁን ካዋረዳችሁ ተዋርዳችሁ ትቀራላችሁ። ዲቃላችሁን ታጠፋችሁ መንገድ ላይ ትለምናላችሁ። ግልጽ ነው የምናገረው እኔ። አክብሩ ራሳችሁ። ቤተሰባችሁን ስሙ። ጥናት እያላችሁ ሌሊት እየወጣችሁ ጥላት ለብሳችሁ አትምጡ። ሁሉ ነገር በስርዓት አድርጉ። ነፃ ክርስቶስ አውጥቶን ከኃጢአት አሻግሮን ከመከራ አሻግሮን ከጨለማ አሻግሮን ሁሉ ነገር
ነገር አድርጎን እያለን እኛ በራሳችን ወደ ጨለማ እየገባን ያለን። ለዚህ ነው ቅዱስ ጳውሎስ የተናገረው አስወግዱ ከእናንተ ክፋትን፣ አዲሱን ሰው ልበሱ። ዘፍጥረት 1:27 ላይ እንዲህ ይላል ቃሉ፣ እግዚአብሔርም ሰውን በመልኩ ፈጠረው። በምኑ ፈጠረ? ወንዶች በምኑ ፈጠረ? በመልኩ እንደ መልካችን እንደ ምሳሌያችን ብሎ ነው የፈጠረው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምራችሁ አንብቡት። በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው። ከኔ ጋር ናቸው? ምን አደረጋቸው? ባረካቸው። ተባርከን እኮ እየተረገምን ነው። አሁን የተባረክነው በእግዚአብሔር እጅ ነው። ግን በዲያብሎስ ራሳችን ቅድም እንዳልኳችሁ ጠርተን እየተረገምን ነው ዛሬ ያለን። ድንግልና እንደ ውርደት እየታየ፣ ንጽህና እንደ ቅሌት እየታየ ያለበት ዘመን፣ ዝሙት እንደ ወግ እየተነገረ እንደ መልካም ስራ እየተወራ ያለበት ዘመን፣ ነፃ ወጥተን ነፃ አንወጣም ብለን የምንታገል ህዝቦች እኮ ነን። ፋሲካችን ክርስቶስ ታርዷል። ስለዚህ ራሳችንን ጠብቅ። ነፃነታችንን ታውጆልናል። በራሳችን እጅ ጨለማ ውስጥ አንግባ። አስተውሉ ምእመናን፣ ይህ ነው። ሌላው ከምን ተሻገርን ከተባለ ከኔ ጋር በሉ፣ ከሞት ወደ ህይወት የተሸጋገርንበት ነው። ከምን ወደ ምን? ከሞት ከምን ሞት? እስቲ ወንዶች ከምን ሞት? ከነፍስ ሞት፣ ከኃጢአት ሞት፣ ከነፍስ ሞት ሲኦል ከመውረድ ወደ ህይወት የተሸጋገርንበት ፋሲካችን ይሄ ነው። ያሸጋገረንም ፋሲካችን ክርስቶስ ነው። እንዲህ ይላል መጽሐፍ ዮሐንስ ወንጌል ምዕራፍ 6 ቁጥር 53-58 ላንብብላችሁ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የወልደ ጓለሚያውን የሰውን ልጅ ሥጋ ክርስቶስን ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ምን ይሆናል? ሕያው ይሆናል። ምን ይሆናል? ሕያው ይሆናል። አያችሁ፣ ይሄ ነው ክርስቶስ ያሸጋገረን ከሞት ወደ ሕይወት ነው። ሥጋውን በልተን ደሙን ጠጥተን ወደ ሕይወት እንድንሻገር ከሞት እንድንድን። ዛሬ አሁን የቆረባችሁ እጃችሁን አውጡ ብላችሁ እዚህ ላይ 1/10 ሰው አያወጣም። እናቶቻችን በጣም አንዳንዴ ትበድላላችሁ። ልጆቻችሁ ልክ 12 ዓመት ሲሆናቸው አቁሙ ትሏቸዋላችሁ። ሥጋው ደሙ የሚቆም ጉዳይ አይደለም። ሲቀበሉ ምን መሆን እንዳለባቸው፣ ራሳቸውን እንዴት መጠበቅ እንዳለባቸው ማስተማር ሲገባችሁ አቁሙ ትሏቸዋላችሁ። ማስተማር ይሻላል ወይስ ከሕይወት ወደ ሞት እንዲሄዱ ማድረግ ይሻላል? አስተውሉ ምእመናን። በዚህ ምክንያት ልጆቻችሁ ዘላን ሆነው ይቀራሉ፣ ከሥጋው ደሙ ይርቃሉ። ሥጋው ደሙ ለሰከንድ ከሰው መለየት የለበትም። ከኔ ጋር ናችሁ? አንድ ሰው ኦክሲጅን ከመቀበል ለሰከንድ ቢያቆም ምን ይሆናል? ንገሩ ወጣቶች፣ ምን ይሆናል? ይሞታል። በሥጋ ሊሞት ይችላል።
ስጋው ለሚያቃርጥ ደግሞ በነፍሱ ይሞታል። የስጋ ሞት ለሁሉም ነው፣ ለቅዱሳንም ጭምር ነው። ማንም ይተርፍ የለም። ያልሞቱት እነ ኤልያስ ሌሎችም ቅዱሳን እነ ሄኖክ እንኳን ኋላ ዘመን መጥቶ ሞተው ነው ተነስቶ መንግሥተ ሰማያት የሚወርሱት። ሞቶ ሳይነሳ መንግሥተ ሰማያት የሚወርስ የለም። ግን እኛ ከምንቀበለው ኦክሲጅን አሳንሰኗል ስጋ ወደሙን። በነፍሳችን እየሞትን ነን፣ ከስጋ ወደሙ እየራቅን ነን። በግብፅ ቤተ ክርስቲያን የሚገርማችሁ ነገር የማይቆርብ ሰው ቤተ ክርስቲያን ውስጥ ገብቶ አያስቀድስም። ከኔ ጋር ናቸው? አዎ፣ የማይቆርብ ሰው አይገባም ቤተ ክርስቲያን ውስጥ። ውጭ ቆሞ ነው የሚያስቀድስ። ዕለቱን ያለ መቆረብ ጉዳይ ካጋጠመው ማለት ነው። የማይቆርብ የለም። ግን ዕለቱን ቢያጋጥመው የማይቆርብበት ጉዳይ ለምሳሌ እንደ ሴቶች ልማድ እንደ ሌላም ነገር ቢያጋጥመው ውጭ ቆሞ ነው የሚያስቀድስ። ቤተ ክርስቲያን የገባ ሁሉ ቆርቦ ነው የሚወጣው። ይሄ የትምህርት ውጤት ነው። የካህኑ ብቻ አይደለም፣ የወላጆችም ትምህርት ጭምር ነው። ቤታቸው ስለሚያስተምሩ ልጆቻቸው። ስለዚህ ከሞት ወደ ሕይወት የተሸጋገርንበት ነው ፋሲካችን ክርስቶስ። ሥጋውን በመቀበል ወደ ሕይወት እንድንሸጋገር ቅዱስ ፈቃዱ ይሁንልን። ሌላው ኢሳይያስ ይህንን አስቀድሞ በትንቢት ተናግሯል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 13 ላይ እንዲህ የሚል ቃል ከ1 እስከ 3 ይቅርታ፣ እንዲህ የሚል ቃል እናገኛለን። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ ብሉ። ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘባችሁን እንጀራ ላይ አይደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ። ምንን ብሉ? ወንዶች ምንን ብሉ? በረከትን ብሉ። ሰውነታችሁ በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ። አያችሁ፣ ስሙ። ሰውነታችሁን በሕይወት ትኖራለች። በምን ትኖራለች? ከሞት ወደ ምን የተሸጋገርንበት ነው? ወደ ሕይወት። አየሁ። ስለዚህ ያለ ገንዘብ ያለ ዋጋ ኑ፣ ምንም ሳትከፍሉ ድሆችን ብትሆን ኑ፣ ቁረቡ፣ ተቀበሉ ሥጋው ደግሞ። አያችሁ፣ ዛሬ እኮ በገንዘብ ቢሆን ኖሮ ትሽቀዳደሙ ነበር። በነፃ ስለሆነ ነው። የረከሰ ነገር አይገዛም አይደል? በነፃ ተመገቡ ስለተባላችሁ ነው እምቢ ያላችሁት። እግዚአብሔር በነፃ ነው የሰጠን። ንጽህናን ብቻ ነው የሚፈልግ፣ ንስሐን ብቻ ነው የሚፈልግ፣ የልብ ቅንነትን ብቻ ነው የሚፈልግ፣ እውነትን ብቻ ነው የሚፈልግ፣ ትዕግስትን ብቻ ነው የሚፈልግ፣ ፍቅርን ብቻ ነው የሚፈልግ። በቃ ሌላ አይፈልግም እግዚአብሔር። ይሄ ነው። እንዲሆነ በሕይወት ለመኖር መድኃኔዓለም ኃይልና ብርታቱን ይስጠን። አያችሁ፣ ይሄ ነው። ሌላው ከእኔ ጋር በሉ፣ ከጨለማ ወደ ብርሃን የተሸጋገርንበት ይሄ ነው ፋሲካ። ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን የተሸጋገርንበት። እንዲህ ይላል በዮሐንስ ወንጌል ምዕራፍ 1 ቁጥር 9 እስከ 13 ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር አለ። በዓለምም ነበረ፣ ዓለሙ በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም፣ ሰቀሉት። ከእኔ ጋር ናችሁ? ምን አደረጉት? ሾሙት፣ ሸለሙት፣ አመሰገኑት። የወንበዴዎች አለቃ ብለው በሁለት ወንበዴ መካከል ሰቀሉት። የገዛ ወንድሞቹ፣ የእናቱ ዘመዶች፣ የእናት ዓለም የድንግል ማርያም ወንድሞች ነው የሰቀሉት። አያችሁ፣ ይህ ነው ብርሃን መጣ፣ ግን ጨለማ ወደደ ሰው። ብርሃንን እምቢ አለ፣ ሕይወቱን እምቢ አለ። እሱ ከጨለማ ወደ ብርሃን ሊያወጣን መጣ፣ ሊያሸጋግረን ሊያሳልፈን መጣ። ግን እምቢ አልን እኛ። ዛሬም እምቢ እንዳልነው ብዙዎቻችን
እግዚአብሔር ይባርካችሁ። አሜን በሉ። እዚህ ተሰብስባችሁ ስለመጣችሁ ይህን ቃል ስለሰማችሁ እግዚአብሔር ይባርካችሁ። እውነት አዎ፣ የመባጽዮንን በረከት ያሳድርባችሁ። መባጽዮን ዓርብን ይዘክሩ ነበር። አዎ ለምን አሏቸው? የሰማዕታት በዓል ይከበራል አይከበርም? ሰማዕታት የሞቱበት ቀን ይከበራል አይከበርም? ጻድቃን የሞቱበት ቀን ይከበራል አይከበርም? ይከበራል። ለምን እንደው የጌታ ዕረፍቱ ቀን ማይከበር ብሎ ዝክር ይዘክራል። ሙት ያነሳ ነበረ ዝክሩ። ይገርማችኋል። እናንተም ዓርብ እንዲህ አምራችሁ በስታችሁ ደስ በሚል ሁኔታ እንድትሰብሰባችሁ ስለተማራችሁ እግዚአብሔር በልቡናችሁ የሕይወትን ምግብ ያሳድርባችሁ። ማርያም ከልቤ ነው። አዎ አስተውሉ። ደስ ነው ያላችሁ። ይሄን ቃል ለመስማት ስለበቃኝ፣ እኔም ለማሰማት ስለበቃኝ ክብር ምስጋና ይግባው መድኃኔዓለም። እልል በሉ እስቲ አንድ ጊዜ። እውነት አዎ አያችሁ ምእመናን፣ ቀላል ነገር እንዳይመስላችሁ። ግድ የላችሁ እኛ ብንሰድባችሁ ይሻላል ዓለም ከሚመርቃችሁ። ኑ እንደዚህ ተሰብሰቡ፣ እኛን መርቃችሁ እንርገማችሁ። ግድ የላችሁ ዓለም ከሚመርቃችሁ። አብረን እንሻገር፣ አብረን ፋሲካን እናክብር፣ አብረን ፋሲካችን ክርስቶስን እንማማር። ለዚህ እኮ ነው ይኸው ወንጌላውያን ቁጭ ብሎ ከኋላችን የሚጠሯችሁ እኮ ለዚህ ነው። ምንም እኮ ከእናንተ ፈልጎ እኮ አይደለም፣ አብራችሁ እንድትድኑ ነው። አብራችሁ እንድትድኑ ነው። እኔ ትናንት አክሱም ነው የነበርኩ። ትናንት የደወለልኝ መምህር እመጣለሁ አልኩት። እውነቴን ነው የምላችሁ። አዎ እመጣለሁኝ። ለምን እኔ ሰው በዝቶ ከማየት በላይ በሕይወቴ የምደሰተው ነገር የለም። ማርያም በሕይወቴ አሁን እንገፋፋለን። በዓል ሲሆን አይደል እንዴት ደስ እንደሚለኝ ብታዩ። ስለበዛን እኮ ነው የምንገፋፋው። ከዚያ ውስጥ ፍሬው ትንሽ ሰው ሊሆን ይችላል። ለምን አንድ ሰው አይሆንም? እግዚአብሔር ይጠራዋል። ያችን የመጣበት የረገጠበትን ያስብለታል መድኃኔዓለም። ተስፋ አትቁረጡ። ቸር ነው መድኃኔዓለም። ምሕረቱ የበዛ መዓቱ የራቀ ነው። አዎ የሚምርበት ቀዳዳው ብዙ ነው። እውነቴን ነው የምላችሁ፣ የሚምርበት ቀዳዳው ብዙ ነው። ስለዚህ አስተውሉ ምእመናን። ኑ ግድ የላችሁ፣ እዚህ መምጣታችሁ ተስፋ አለው። አንድ ቀን ልባችን ይሰበራል። ድንጋይ ታውቃላችሁ አይደል? ውሃ ጠብ ሲልበት ቀስ እያለ ምን ያወጣል? ቀዳዳ ያወጣል። ይጎረጉዳል ድንጋዩ እኮ እንኳን የሰው ልብ። ስለዚህ ከጨለማ ወደ ብርሃን የተሸጋገርንበት ነው ፋሲካችን። ያሸጋገረንም ፋሲካችን ክርስቶስ ነው። እንዲህ ይላል ቃሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 እስከ 5 በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከኔ ጋር ናችሁ? ቅድም ወደ ሲኦል ገብቶ ምን አለ ነው ያልኳችሁ? በሲኦል ያላችሁ ውጡ፣ በጨለማ ያላችሁ ተገለጡ፣ ኑ ትልቁን ብርሃን እኔን እዩኝ ብሎ ነው ይዟችሁ ወጣ። ጨለማ አሸንፈው እንደ የእኛን ጌታ አያሸንፈው? አዎ አያሸንፈው። ስለዚህ ይህንን ብርሃን ለማየት ወደዚህ ቤተ ክርስቲያን ፋሲካን ለማክበር መሰባሰባችሁ ሕይወት ስለሆነ ራሳችሁን እንድታንጹ ያስፈልጋል። ሌላው በዮሐንስ ወንጌል ምዕራፍ 9 ቁጥር 5 ላይ እንዲህ ይላል ቃሉ በዓለም ሳለሁ የዓለም ብርሃን ነኝ። ይህንንም ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድ በሰሊሆም መጠመቂያ ታጠብ አለው። እያየም ተመለሰ ይላል። ከኔ ጋር ናችሁ? የእኛን ልቡናችን ያብራለን። ሁልጊዜ አንድ እዚህ ቢሌ ነገር አለ። አንድ ስዕል ሳይ ሁልጊዜ የምናገረው ነገር አለ። ይሄ በር የሚያንኳኳው የጌታችን ስዕል አለ አይደል? እሱን ስዕል ሳይ ምን እንደምል ታውቃላችሁ? እንዲጠቅማችሁ ነው መነግራችሁ። ፈጣሪ ሆይ የኔንም ልብ ታንኳኳ እንድከፍት እርዳኝ። ከኔ ጋር ናችሁ? ጥሩ ጸሎት አይደለም?
እችን ጸልዩ እናንተ። አንተ የኔን በር ስታንኳኳ፣ የልቡናዬን በር ስታንኳኳ እንድከፍት እርዳኝ። ማን ነው የሚረዳኝ? ዮሐንስ ወንጌል ምዕራፍ 15 ላይ ከእኔ በቀር ምንም ልታደርጉ አትችሉም ተብለናል። አንተ መጥተህ የልቡናዬን በር ስታንኳኳ እንድከፍት እርዳኝ ብለን እንጸልይ። ለምን? የዚህን የዓይነ ስውር ዓይን ያበራ አምላክ፣ የብርሃን አምላክ፣ የዓለም ብርሃኔ ብሎ እኮ ነው ያበራው። እንዳበራ የኛም ልቡና እንዲያበራለን ቅዱስ ፈቃድ ይሆነልን። እንዲህ ይላል መዝሙረኛው ዳዊት፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። እየሰማችሁኝ ነው? ሕግህ በሉ ከኔ ጋር፣ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ይሄ ነው። አያችሁ፣ የእግዚአብሔር ሕግ መጠበቅ ይሄ ነው። ስለዚህ ከጨለማ ወደ ብርሃን የወጣንበት ነው ፋሲካ ማለት። ሌላው ፋሲካ ማለት ከኔ ጋር በሉ ከድንቁርና ወደ እውቀት ወደ ማስተዋል የተሻገርንበት ነው። አያችሁ፣ ከድንቁርና ወደ እውቀት ወደ ማስተዋል የተሻገርንበት። እግዚአብሔር ማስተዋሉን ይስጠን። እንዲህ ይላል ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3-6 ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ ወይም ገዥ ዲያብሎስ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና አለ ቅዱስ ጳውሎስ። ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን፣ በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። ከኔ ጋር ናቸው? በጨለማ ምን ይብራ አለ? ዓለምን ሲፈጥር ምን ይብራ አለ? በጨለማ ብርሃን ይሁን አለ፣ ብርሃን ሆነ ይላል ኦሪት ዘፍጥረት ምዕራፍ 1። ያ በጨለማ ብርሃን ይሁን ብሎ ብርሃንን የፈጠረ አምላክ፣ ፀሐይ፣ ጨረቃ፣ ከዋክብትን የፈጠረ አምላክ ልቡናችንን ያበራ አምላክ ያ ነውና አለ ቅዱስ ጳውሎስ። አያችሁ። ስለዚህ ከጨለማ ከድንቁርና ወደ ማስተዋል የመጣንበት ወደ ማወቅ የመጣንበት ነውና ፋሲካችን ክርስቶስ ይህን ስለሰጠን በዓሉ ማን እንለዋለን? ሁላችሁም ተናገሩ። በዓሉ ማን እንለዋለን? ማን እንለዋለን? ማን እንለዋለን? ልባችሁ ላይ እንዲያድር ብዬ ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 30-31 ላይ ከእነሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው፣ ዓይናቸውም ተከፈተ፣ አወቁትም፣ እርሱም ከእነርሱ ተሰወረ ይላል። ከኔ ጋር ናቸው? የኤማሁስ መንገደኞች የሚል ትምህርት ተምራችኋል አይደል? የኤማሁስ መንገደኞች 60 ምዕራፍ ሲጓዙ የነበሩት 11 ኪሎ ሜትር ማለት ነው። እንደ ቦታውን አይቼዋለሁ። የሚገርም ቦታ ነው። የሚገርም ቦታ ነው። ማርያም በጣም ይደግ ቦታ ነው። ልብን የሚሰውር እንደው እዛው ገዳም አድርጎ መቀመጥ የሚያሰኝ ቦታ ነው። ቦታው ይገርማችኋል። እነሱ ስለ ክርስቶስ መከራ፣ ስለ ኢየሱስ ክርስቶስ ስቃይ ስላደረገው ስለ ሐሙሱ ማታ መከራ፣ ስለ ዓርቡ ቀን መከራ፣ ስለ ሞቱ፣ ስለ አይሁድ አጠቃላይ ስለደረሰበት ያን መንገድ እየደከሙ የኢየሩሳሌምን ፀሐይ ያየው ብቻ ነው የሚያየው። በጣም ኃይለኛ ፀሐይ ነው ያለው። ለሰከንድ መቆም አይቻልም። ይገርማችኋል። ያን ፀሐይ ታግሰው ስለ ክርስቶስ እየተናገሩ እየተወለጉ ይሄዱ ነበር። ክርስቶስ በማዕከላቸው ተገኘ። በእኛ መካከል ይገኝልን፣ እኛን ይባርከን፣ አይነ ልቡናችን ያብራልን። ተገኘ። ምንድነው እየተወለጋችሁ እየደከማችሁ ስትሄዱ የምትነጋገሩን ነገር ምንድነው አላችሁ። አንተኑ ነግዳ አለ ኢየሩሳሌም። በኢየሩሳሌም አንተ ብቻ እንግዳ ነህ እንዴ? ሰሞኑን የተከሰተውን አታውቅም እንዴ? በእግዚአብሔር ፊት በሰው ፊት ጻድቅ ስለነበረው ስለ ክርስቶስ አለቆቻችን ሊቃነ ካህናት የኛው መሪዎች አሳልፈው ስለገደሉት ስለ ክርስቶስ አልሰማህም እንዴ አሉት። ከኔ ጋር ናቸው?
ሞተ ዮሴፍ ነገርም ወደ ዮሴፍ ይላል ባለቅኔው። ከነገርናችሁ ዮሴፍን ሞት ወንድሞቹ ለማን ነገሩት? ለዮሴፍ ለራሱ። ሌላ ወንድም የላችሁም አላቸው። እህል ሊገዙ ሄደው እኮ ነው ግብፅ፣ ረሃብ ተነስቶ የሸጡት እነሱ አይደሉም? አንድ ወንድም ነበረን አውሬ በላው አሉት። ለማን? ለራሱ ለዮሴፍ። ሞተ ዮሴፍ ነገር ወደ ዮሴፍ አለ ባለቅኔው። የዮሴፍን ሞት ለራሱ ለዮሴፍ ነገሩት። አሁንም እነዚህ የኤማሁስ መንገደኞች ኒቆዲሞስና ሉቃስ የክርስቶስን ሞት ለማን ነገሩት? ለራሱ። አላወቁማ። መታወር እኮ ከባድ ነው። አይናቸው እኮ ያያል እኮ አይን እኮ ያያል። የታወረ የትኛው ነው? የልብ አይን፣ የልብ ጆሮ እኮ ነው። ምእመናን ሳይኮ የታወረው ይሄ ነው። ከኛ ከቤተ ክህነቱ ጀምሮ እስከ እናንተ ድረስ የታወረው የልብ ጆሮና አይን ነው። እግዚአብሔር ያብራልን። አብረው ሲጓዙ እሱም እያስረዳቸው እኔ ነኝ አላላቸው፣ አስረዳቸው። ከሙሴ ጀምሮ ከኦሪቱ ከመዝሙራቱ የተነገረውን ስለሱ 11 ኪሎ ሜትር አስረዳቸው። ልባቸው ይቃጠል ነበር። ከኔ ጋር ናቸው። ንግግሩ ደስ እያላቸው የሚያርፉበት ቦታ ሲደርሱ ሊመሽ አቅላልተዋል። ፀሐይ ልትገባ ነው። እባክህን መንገደኛ ነው የመሰላቸው እነሱ እና እኛ ከእኛ ጋር እደር አሉት። እባክህ መሽተዋል ግድ አሉት። አብሯቸው ገባ። የፍቅር አምላክ ስለሆነ ከእኛም ጋር አብሮን ይግባ። ኃጢአታችን ሳይመለከት፣ በደላችን ሳይመለከት፣ ዘማዊነታችን ሳይመለከት፣ ሌብነታችን ሳይመለከት፣ ጉቦነታችን ሳይመለከት፣ ቂመኝነታችን ሳይመለከት፣ ዘማዊነታችን ሳይመለከት፣ መዳራታችን ሳይመለከት፣ ክፋታችን ሳይመለከት በእኛም ልቦና መድኃኔዓለም ይደርበት። አሜን በሉ። አዎ ምእመናን ገባ። አብሯቸው ማዕድ ያቀረቡ ባረከ። ልክ ባርኮ ሲሰጣቸው ልባቸው ተከፈተ፣ አይናቸው ተገለጠ፣ አወቁት ይላል። ከኔ ጋር ናቸው። ይሄ ነው ማስተዋል ማለት ይሄ ነው። ቅድም ያላስተዋሉትን ማዕዱን ከባረከላቸው በኋላ አስተዋሉ። ስለዚህ እኛን ከሚደነቅ እውቀት ከድንቁርና ወደሚደነቅ እውቀት የመለሰን ስለሆነ በዓሉ ማን ይባላል? አረ ሁላችሁም ተናገሩ እንዳትረሱ ይችን ቃል። እግዚአብሔር ያሸጋግረን። እንዲህ ይላል ቃሉ በሉቃስ ወንጌል ምዕራፍ 24 ቁጥር 44 እስከ 45 እነርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት መዝሙራትም ስለ እኔ የተጻፈውን ሊፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። ከኔ ጋር ናቸው። ምናቸውን ከፈተላቸው? ለዚህ ነው በቅዳሴያችን ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይርአያ ወአእዛንነሂ ቃለ ዘባሕቲትከ ይስማዕ እንድለው ቅዳሴ ጊዜ የሚል ይሄታ ቅዳሴ የምንለው ነው። ሀበነ እግዚኦ አዕይንተ አእምሮ አቤቱ የልቡና አይንን ስጠን፣ ወትረ ኪያከ ይርአያ ሁልጊዜ አንተን ይመለከት ዘንድ፣ ወአእዛንነሂ የልቡናችን ጆሮ ደግሞ የአንተን ቃል ብቻ ይሰማ ዘንድ። ከኔ ጋር ናችሁ? የማንን ቃል? ይሁላችሁ ቅዳሴያችን ይሄን ነው የሚናገር። አለቀ። ይህን ስጠን እያለ ያደንቃል ማለት ነው። ስለዚህ ከጨለማ ወደ ብርሃን የተሻገርንበት ነው። ሌላው ከሲኦል ወደ ገነት። ከኔ ጋር በሉ፣ ከሲኦል ወደ ገነት የተሸጋገርንበት። ስለዚህ ምን እንላለን? ፋሲካ ከሲኦል ወደ ገነት የተሸጋገርን። እንዲህ ይላል ቃሉ። ጌታ ሆይ ሉቃስ ምዕራፍ 23 ቁጥር 39 እስከ 43 ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለው። የትኛው ነው እንደዚህ? ማን ነው እንደዚህ ያለው? ምእመናን ማን ነው? በቀኝ የተሸቀለው ሽፍታ የታደለው፣ ያልታደለው ተሳድቦ ተጎዳ። የታደለው ደግሞ ምን ተባለ? አቤቱ በመንግስት አስበኝ አለው። ኢየሱስም
እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። የሰማችሁ ነው። በምን ትሆናለህ? ቀማኛውን፣ ሌባውን፣ ደም አፍሳሹን፣ እድሜ ልኩን ሲዘርፍ የኖረውን ሽፍታ በ11ኛው ሰዓት ወደ ገነት አገባው። ደመ ማኅተሙን ሰጠው። አዳምን ቀድሞ ወደ ገነት ገባ። ከኔ ጋር ናቸው። ይሄ ነው። ስለዚህ ከሲኦል ወደ ገነት የተሸጋገርንበት ስለሆነ ፋሲካ ብለን እናክብራለን። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18-19 ላይ ክርስቶስም ስለ ሰው ኃጢአት አንድ ጊዜ ሞቷልና ጻድቅ እርሱ እኛን ወደ እግዚአብሔር ያቀርበን ዘንድ ስለ እኛ ስለ ኃጢአታችን በሥጋ ሞተ፣ በመንፈስ ግን ሕያው ነው። እርሱም በወህኒ ወዳሉት ነፍሳት ሄዶ ነፃነትን ሰበከላቸው። ምን ሰበከላቸው? ነፃነት። ወደ ወህኒ የተባለች ማናት? ሲኦል ናት። ወደ ወህኒ 5500 ዘመን ተዘግተው ለነበሩት ነፍሳት ሄዶ ነፃነትን ሰበከላችሁ። ቅድም እንዳልኳችሁ በሲኦል ያላችሁ ውጡ፣ በጨለማ ያላችሁ ተገለጡ፣ ኑ እኔ ብርሃንን እዩኝ ብሎ አስወጣቸው። አዳምም ምን አላልኳችሁ? ተንሥኡ ለጸሎት። ህዝቡ ምን አለ? እግዚኦ ተሳለና። ጌታ ምን አለ? ሰላም ለሁላችሁ ይሁን። ህዝቡ ምን አለ? እንደ ቃል ይደረግልን ወይ ከመንፈስ ጋር ብሎ ውልቅ። ይህን ያደረገበት ከሲኦል ወደ ገነት የተሸጋገርንበት ነው ፋሲካችን ክርስቶስ ማለት ነው። የመጨረሻዋ ነጥብ አብራችሁኝ በሉ፣ ከግራ ወደ ቀኝ የተሸጋገርንበት ነው። ከግራ ወደ ቀኝ የተሸጋገርንበት ይሄ ነው ፋሲካ ማለት። እንዲህ ይላል በማቴዎስ 25 ቁጥር 32-40 ድረስ ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥተ ሰማያት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጣችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና ይላቸዋል ይላል። ተግባባን? ይሄ ነው ከግራ ወደ ቀኝ የወጣንበት። አዎ ከሞት ወደ ሕይወት የተሸጋገርንበት፣ ከጨለማ ወደ ብርሃን የወጣንበት ፋሲካችን ክርስቶስ ታርዷልና፣ ስለዚህ ፋሲካን በደስታ እናክብር። በአሮጌ እርሾ አይደለም፣ በአዲስ ሊጥ እርሾ በሌለበት እናክብር ብሎ የዲያብሎስን ሥራ አስወግደን እንድንጥል ሕይወታችንን ከክርስቶስ ጋር እንድናጣብቅ በሥጋው ደግሞ እንድንጸና መክሮናል ማለት ነው። ስለዚህ ሕይወታችን የተባረከ እንዲሆን ፋሲካችን ክርስቶስ እንዲባርከን፣ እንዲተሰብስበን፣ እንዲቀድሰን ቅዱስ ፈቃድ ይሁንልን። መሰባሰባችን ይባርክልን። የሰማኑ በልቦናችን ያሳድርብን። ያልሰማኑ መልካም ነገር ይግለጽልን። ፋሲካችንን ፋሲካ ያድርግልን። ምንሸጋገርበት ያድርግልን። ከሞት ወደ ሕይወት ምንሸጋገርበት ያድርግልን። ከኃጢአት ወደ ጽድቅ የምንመጣበት ያድርግልን። ሁላችንም ራሳችን እንድንጠብቅ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።